እችላለሁ ነው የምላችሁ። ዛሬ ከባድ ሰው ነው ይዤላችሁ የመጣሁት። እግዚአብሔርን ነው የምላችሁ። ከባድ ሰው በቲክቶክ የሚያስጨንቃችሁ በብዙ መንጉ የሚመጣላችሁ ማን ዛሬ ከማን ጋር ታይዙ ዞርዲ እኔ አባት ስለመጣሽ ደስ ብሎኛል። እናቴ እኔ አባት እግዚአብሔርን እኔ ብዙ ጊዜ ለምኜዋለሁ ቲክቶክ አሰራይ እልፍ አስደርገኝ ምን አርም በምን ቲክቶክ አልሳካልኝ የትኛው ልጥራለሽ እኔ ጨነቀኝ ቤት አለዛን ጋሽል ከማያውም ከማክበር ድረስ ጋሽ ወርዳኖስ በለኝ ዛሬ ከዮርዲ ጋር ነን። ዮርዲ ያው በብዙ ድራማዎች ታውቃላችሁ፣ በትንሿ በሌሎች ድራማዎች ታውቃላችሁ። የራሱንም ፍቅር ከበቀል የሚል ድራማ ይዞላችሁ መጥቶ ነበር እና በድርሰትም በዳይሬክቲንግም የሰራበት ስራ ነው። በጣም ባለብዙ ተስጦ ነው። ፕሮዲሰርም ነው ልላችሁ የፈለኩት እና ምን ልላችሁ ነው፣ ከባድ እንግዳ ነው ጋይስ። እና ይሄን እኔ በምን እንደዚህ ዞር ልጠይቀው እኔ አይኑን እያየሁ አልችልም። ቤተሰብ ተው ምን ነው እሺ ማን ስለመጣሽ ግን ደስ ብሎኛል። እግዚአብሔር እንጂማ እኔ የኔ አብረ ስለጋበዝከኝ ራው ማለት ነው የኔ አባት። እሺ ዛሬ አንዳንድ ዲያቆች እንደይቃል ትርዙርዲ ደስ ያለ ኧረ እኔ ታያለ ቀስ ብለን እያሟሟቅን እኔ ከኛ በጣም ከቦ ሰው ማለት ነው። በጣም ብዙ ሰው አለ፣ ግን መጀመሪያ አካባቢ የሚቀርበው የነበረው ኃይለ ገብርኤል ተካ ወይም ደግሞ የብቻን ካራክተር የሚጫወተው መጀመሪያ አካባቢ ማለት ነው። ከዛ እነሱም በደንብ ቀርባቸው ነበር፣ ጓደኞች ናቸው። ከዛ ነው መስራት የጀመርነው። ግን ከዛ በኋላ ብዙዎች እዚህ ማወቂያቸው የወደድኳቸው በጣም አሪፍ ጓደኞች ናቸው። ለምሳሌ በጣም ብዙ ሰው ብዙ ነው አሰለች። እሺ አሁን ትርዙርዲ አንዱን ከኛ ክፍል አንዱን ተዋናይትን አስመስልኝ ተወናቸው ነው ወይስ ማት ኖር ፐርሰናል ህይወታችሁን ማስመሰል አረ እንዴ ማንም አልመጣልኝ አላል ሴቶቹ ናቸው ይወጡት ለምን አታስመስልም ነበር ማሪ ለምን ይዝማሪ እሺ ማን እሺ ከታይ ያከታ አሁን ትሩዝ ከባድ ከኛ ክሩማ ተማመንበት ሰው ማን ነው? አቤልን አልተማ እንትና አብርሽ ነው የሚጫወተው አይተው በጣም ባሪጥ ይሄንን የምትጠይቀኝ አልተማመንም አንተ ትሸጠኛለህ። እሺ አሁንም ትሩዝ ጋር ከዚህ በኋላ ነበር አትገባም ከረዛማ ፈሰው ገፈለ ከዚህ ነው እስከ ነበር ደስ ካደረገ ከጻረ እሺ ሁሌ የማይረሳኝ መጀመሪያ አካባቢ በጣም ለመስራት ስለዚህ ብዙ ነገር ለምሳሌ አንተ ፖድካስት ነው በሰራው ልክ እንደዛ እኔም ቤስት ቦይ ላይት ለና መሰራ ነበር የመጀመሪያ ድራማይ ቆይቷል እና ቤስት ቦይ ነገር ሆኜ ኤኒ ጋር ቢሆን ይሰራ ነበር እና እንደዚህ ሳውንድ ማን ሰፈሩን የሚያውቀው ሳውንድ ማን ነው እና ሰው ያመጣ ይሄድና በቃ ሳውንድ ያዝ ይባላል ማለት አጀስት አድርጎና ስቲኩን ሰጥቶኝ ያርጌ ምንድነው እንዳይታይ ፍሬም ላይ እንዳልገባ ጣሪያ ላይ ወጥቼ ነውና ጣሪያ ላይ ወጥቼ እየሰራ የሚያርሰው እንዲህ እየሰራን ነገር የማሽን ድምጽ ይሰማል። እኔ ምንም የማውቀው ነገር የለም ያዘኝ ተባልኩት ሰሩ በመሃል ዳይሬክተሩ ይውልዲ የማሽኑ ድምጽ አለ እንዴ ያለ አው ይገባ ይሰማል ቆራ ይታት ተናገርም ምናምን ብሎ ማለት ነው ከታትልም ምናምን አለኝ አይ በይቅርታ ነው ያላወቅኩት ምናምን አለ በቃ ምናምን ይገባ ብላ ጠበቀን ሳውንድ ተፈይ ማሽኑ ማለት አንግባታ አይደል አሁን ስማ ይለ በቃ እንገባ እሺ ማለት ዛን እሺ ከዛ አክሽን
ከት ምን ነው ምናምን አሬውን የሚጠርግ ሰው አለ አበደ ለካ ካራክተሯን ያለ እየጠረገሽ ነው አበደ ነው አበደ በጣም ማረሰው የማይረሳ ገጠመኝ በጣም እኔ በቃ መብት ስትል እና ከት እንዴት ትላለህ አትነግሪኝም ይለኛል። አንቺ በጣም ጸድ ገጠመኝ እና ይመች እና ይዙ ስለመጣሽ ደስ ብሎኛል። ለመጨረሻ ማለት የምትፈልጊው ነገር ካለ ይዙን በምን ስራዎችን ጠብቀው አሁንም እየሰራሽ ነው ዩቲዩብ ላይ በራስሽ ደግሞ በራስሽ ዩቲዩብ ላይ ደግሞ ጠብቀሻል። አዎ እና በመጨረሻም እንግዲህ የማኩኝ የወንድማችንን አካውንት ሰብስክራይብ አድርገው ኢቫንጋዲ ይቻላል። እንግዲህ ከዚህ በኋላ በዚህ አካውንት በደንብ የምንገኝ ይመስለኛል። እኛ ፐርሰናል ያለ ላይፋችንን ጮና ይኖራል ተስፋ አደርጋለሁ። እኔም በተመለከተ ደግሞ ምንድነው ፍቅር ከበቀል ፕሮግራማችን እንግዲህ አንዳንድ ነገሮች ላይ ዩቲዩብ ቻናል ነበር ግን በተቻለ አቅም ራሱን ድራማው ለመቀጠል እንችላለን። ይሄን በሌላም ድራማም ቢሆን የምንመጣ ይሆናል። ቲክቶክም ላይ አለ እንግዲህ ድራማ እያያችሁ ሰፖርት ታረጉ ማጸናለን ሰፖርት አድርጋችሁ ደግሞ ስራ ተጠብቃለህ። እግዚአብሔር ይመጣል ይዙ ከጤ ደግሞ ሌላ ሰው ይላችሁ ይመጣሉ አብራችሁ ይመጣል